ወንድ ፈልገው ያገባሉ። ከሱ በላይ ታዋቂ ሲገኝ ደግሞ ያ የድሮ ታዋቂ ያልፍበታል። ታዋቂ ሰባኪ ብለው ያገባሉ፣ ታዋቂ ዘማሪ ብለው ያገባሉ። አሁን ግን እንጃላቸው እግዚአብሔር ይሆናቸው። እንደዚህ ያለ አይነት ነው። አንዳንዴ ነጭ ነጩ የሚባለው ነገር ጥሩ ነው። ግልጹን እወቁ። አዋቂነቱን ብስለቱን አይተሽ እንጂ አውደ ምሕረት ላይ አዋቂ ነው፣ ሲቀድስ ጎበዝ ነው፣ ቤቲ ስትገቢ ደግሞ ሰነፍ ልትይ ነው። አቤት ከሊዝ ዘምር ከበሮ ስትመታ ጎበዝ ነች ይልና ያገባታል። ቤቱ ለአናት አናቱ እንደ ከበሮ ትመታዋለች። ከበሮ መምታት መስፈርት አይሆንም፣ እሱ ለአገልግሎት ነው። አንዳንዱ እኮ ሞኝ ነው፣ ይቅር በሉኝና ወይስ እኮ ጎበዝ ቀዳሽ ነው። ይሁና፣ ቀዳሽነት ለቤተ ክርስቲያኑ ነው። ቤት ገብቶ እንዳያንገበግብሽ። አንዳንዶች ለቤተ ክርስቲያን በጎ ሆነን ለቤት ቀጋ ይሆንናለን። ተጠንቀቁ። ለእግዚአብሔርም ለሰውም ማንመች እንዳለን ሆኖ ደግሞ እንዲሁ ላያችን በጎ የሚመስል ውስጣችን ግን እሾህና ኩርንችት። ስለዚህ ነው ወገኖቼ እውነተኛ መዋደድ ዕውቅና ላይ አይደለም። ገንዘብ ጥሩ ነው፣ ግን ገንዘብ ላይ አይደለም። አብሮ ማደግ ይቻላል። ከገንዘቡ ይልቅ ግንዛቤው ነው ጥሩ። በቪላ ቤት ውስጥ ፍቅር ጠፍቷል። ቪላው ፍቅር አላመጣም። የሆነ ወገኖቼ በጣም ሀብት አለው ብለው ገብተው ግን የጠባይ ድሃ የሆነባት ብዙ ነች። በጣም ቆንጆ ናት ውበቷ ያምራል ብሎ ገብቶ የጠባይ መልከ ጥፎ የሆነችበት ብዙ ነች። ስለዚህ ቁመና፣ ገንዘብ፣ ታዋቂነት፣ ዘረኝነት በሰው የታመነ የተረገመ ይሁን ይላል ኤርምያስ 17 ላይ። በእነዚህ ነገሮች መመካት በእግዚአብሔርም ዘንድ ያስወቅሳል። በቁመና መመካት፣ በገንዘብ መመካት፣ በዘሯ ዘመዶቿ ባለጊዜ ናቸው ባለስልጣን ናቸው ተባብሎ መጋባት በሰው የታመነ የተረገመ ይሁን ይላል። ስለዚህ እውነተኛ መዋደድ የእግዚአብሔር ፈቃድ መገለጫ ነው። እውነተኛ ያልኳቸው የቅድሙ ነው። ጠባይ ማንነቱ ላይ ለምሳሌ ይገርማቸዋል። እኔም ድር ያለ መስማት እና መናገር የምትችል ጤነኛ ልጃችን መስማት ለጊዜው እነሱም ስለሚጠቀሙበት ነው። ለዚህ ቃል ይቅር በሉኝ። መስማት የተሳነው አንድ የቤተክርስቲያን ልጃችንን አግብታለች። በጣም ነው መወዳቸው አደንቃቸው። ይወላችሁ እሷ በይበልጥ እሱ መስማት አለመቻሉ ለእኔ ምንም አይደለም። የሚገርማችሁ ቋንቋውን ተማረች። አወቃችሁት? መስማት የተሳናቸው ወገኖቻችን የሚግባቡበት ቋንቋ አለ አይደል? አፍቅራው ቋንቋውን ተማረች። በቃ ከእሱ ጋር በዛ ትግባባለች። ተዋደው ተጋቡ። ማየት የማይችለውን የምታይ ሴት ታገባለች። በቃ መሰርቱ ውስጧ ነው። አካል ብቻ አይደለም። እየተረዳችሁ ነው? እንዲህም አለኩ አካሉ የጎደለውን አካል ሙሉ የሆነ ይጋባሉ፣ ተዋደው ይኖራሉ። እንዲያውም ይገርማቸዋል። በቃ የእሷ አካል መጉደል ለሱ ምንም አይደለም። የእሱ አካሉ መጉደላ ለእሷ ምንም ያልሆነ ደግ ሴቶች አሉ። እንዴት ተፋቅረው እንደሚኖሩ። ጤነኛ ነን ብለን ትዳራችን በሽተኛ የሆንን ብዙዋለን። ጤና ማለት ምግባር ነው፣ ፈሪያ እግዚአብሔር ነው። እየተረዳችሁ ነው? አካል ጎሎ ጠባይ ከጎደለ ምን ዋጋ አለው? የማይታመን ባል ከዚህ በላይ አይነ ስውር አለ? የሚወሰልት ባል ከዚህ በላይ መስማት የማይችላል? እግዚአብሔር ቃል ማይሰማ። ስለዚህ ሙሉ ጤና ማለት አስተዋይነት፣ ፈሪያ እግዚአብሔር፣ እርሱ ባያይ እግዚአብሔር ያየኛል የሚልን መሆኑን ነው። እና እውነተኛ መዋደድ። ሌላው የአመለካከት መቀራረብ የእግዚአብሔር ፍቃድ መገለጫ ነው። ሌላው የሁኔታዎች መገጣጠም። ጨረስኩኝ። የሁኔታዎች መገጣጠም። ይሄንን ዘፍጥረት 24ን አንብቡ። ለርብቃ ኢያዕብር ሲላክ በመንገድ ላይ ተቀበለችው። እኛ ቤት የምታድር አለችው። የነገሮቹ መሳካት የእግዚአብሔር ፈቃድ መገለጫ ነው። አንዳንድ ጓደኛሞች የአመለካከታችሁ መቀራረብ፣ የሁኔታዎች መቀራረብ የእግዚአብሔር ፈቃድ መገለጫ መሆኑን ያሳያል።